ሰላም ቤተሰቦቼ እንደምን አላችሁ? እባካችሁ ሁላችሁም የእውነት የኔ ውድቀት ማትፈልጉ ሰዎች በሙሉ ይህንን ቪዲዮ ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ሁላችሁም ኮሜንት ላይ ገብታችሁ የፈለጋችሁት ነገር መጻፍ ትችላላችሁ። ማርያምን ነው የምላችሁና እንደ አጋጣሚ አዲስ አበባ ትናንት ሄጄ ዛሬ ገና አሁን እየገባው ነውና ከስራ ተባረርኩኝ። ለምንድን ነው ሲባል እንግዲህ ባለፈው የኔ ስም ጠፍቷል። አንድ ወንድማችን ታዲል የሚባል አላቆም እኔ አግኝቼውም አላቆም ሲጀመር ተገናኝተንም አናውቅም። ክያ ደብተራ ነው፣ ጠንቋይ ነው፣ መስተፋቂር ሰርቶ ብዙ ሴቶችን የሆነ ነገር አርጓል ብሎኝ ቪዲዮ ፎቶ ለጥፎ ፖስት ካደረገ በኋላ ማንኛውም ሰው አሰብት ሊያደርገኝ አልቻለም። ስራ ማጣት አይደለም ባዘው ያስለቀሰኝ። አንተ የእውነት ነው ማለት ባዘው የእውነት ማስረጃ ካለ ትክክለኛ ደረሰኝ ዜና። ሁለተኛ ነገር ደግሞ ማለት ነው አንተ በፈለክበት ቤት ላይቭ ላይ መምጣት ትችላለህ። ስትመጣ ሁሉንም ማስረጃ እኔ ጠንቋይ መሆንን ደብተራ መሆንን፣ ሁለተኛ ነገር ደግሞ ትክክለኛ 200 ምናምን ሺህ ብር የገባበት ደረሰኝ ሳይሆን ትክክለኛ ወረቀቱን ያስገባችኋል ልጅ ተበልቻለሁ ያለችዋል ልጅ ሰውየው ከአሜሪካ መጥቷል ያልኩ እሱን ሁሉም ዜናና ከዛ በኋላ ህዝብ ይፍረደን፣ የኢትዮጵያ ህዝብ ይፍረደን። የእውነት ነው የምላችሁ መብርሃንን በህይወቴ እንደዚህ ከፍቶኛ አቅም ነው የምላችሁ። በህይወቴ ተሳስቼ እንደዚህ ከፍቶኛ አቅም እኔ ይታቀኛል የኔ አባት የት ያቀኛል። ይሄን ሁሉ ነገር ዜናና ከፈለክ በቴዶ ከፈለክ በያያ ቤት በፈለክበት ቤት ላይቭ ላይ ልንገኝ እንችላለን። ሌላው ነገር ደግሞ በኔ ስም እኔ ነው መሰረብ ያለብኝ። ሌላ ቲክቶከሮች ጎልድ ጓደኛ አይደለም፣ ዳቆ ሱራፊል ጓደኛ አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲክቶከሮች ጓደኛ አይደለም፣ ሊሆኑም አይችሉም። እነሱም መንካት አይጠበቅብም። ከኔ ጋር መጨረስ ትችላለህ። በኔ ስም ለተሰደባችሁ ደግሞ ከልቤ በጣም ይቅርታ። የእውነት ነው የምላችሁ። ገና ሳልነሳ ነው ያስወደቃችሁኝ። አመሰግናለሁ። ሲጀመር እኔ ሰላም ሊክ ራሱ መርገም ማልችል ልጅ አባታችሁ ገና በቅርብ ወደመርኩት ልጅ እንዴት በመስተፋቀር ብለህ እኔን ታዋርደኛለህ? ምንም ችግር የለውም ግን ላይቭ ላይ እንዳትቀር ከፈለክ 2 ቀን እሰጣለሁ ላንተ።